ሰላም ጤና ይስጥልኝ ውድ የአንደበት ቻናል ቤተሰቦች፣ እንኳን ወደዚህ አዲስና ቁም ነገር ወዳለው ቆይታ በሰላም መጣችሁ። ዛሬ ስለ ፍቅር፣ ስለ ቁንጅናና ስለ ትዳር ፈተናዎች በቀልድ መልክ ተጽፎ ከ10 ዓመት በፊት ፌስቡክ ላይ ያየሁትን ጽሑፍ እኔ ደግሞ በድጋሚ በፌስቡክ ፔጅ ላይ ፖስት አድርጌው የነበረ እና ትናንት አጋጣሚ እንደ ቀልድ ሳየው ወደ ኋላ ተመልሼ ሳነብ ፌስቡኬን ይህንን ጽሑፍ አየሁት እና ምናልባት ለአንደበት ቤተሰቦች በትረካ መልክ ብሰራላቸው ሊያዝናናቸው ይችላል ብዬ ስላሰብኩ ቪዲዮውን ለማዘጋጀት ተነሳስቻለሁ። ቪዲዮ ከመጀመራችን በፊት ለቻናላችን አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ይሁኑ፣ አብራችሁን ቆዩ። ይህንን ትረካ ሳቀርብላችሁ አንደኛ ሐሳቡ ጽሑፉ የኔ እንዳልሆነ እና ባለቤቱን እስካሁን እንዳላወቅኩት እንድታውቁልኝ፣ ሁለተኛ ደግሞ በዚህ ምክንያት የኔ ሐሳብ ሳይሆን እንደ ቀልድ የቀረበ ሆኖ እንዲያዝልኝ እላለሁ። አመሰግናለሁ። ሰብስክራይብ፣ ላይክ በማድረግ አብራችሁን ሁኑ። ስካር ክብሩ ይስፋ። አስቀያሚ ነች። እኔ ልሞት እላችኋለሁ። ይገርማል። አስቀያሚነትን በቃላት መግለጽ ከባድ ነው ለካ። ሴት ልጅ ቁንጅና እንቀኛለን፣ እንዘፍናለን፣ እንገጥማለን፣ እንዘምታለን፣ እንሞታለን እንጂ ለአስቀያሚዎች ገላጭ ቋንቋ አልፈጠርንም። ወይስ የኔ ሚስት ብቻ ነች አስቀያሚዋ? ወይስ ደግሞ እንደ ሙት ሁሉ አስቀያሚና መልከ ጥፉ አይወቀስም ተባለ? እሷን መግለጫ ሳስስ ያላነበብኩት መጽሐፍ፣ ያላገላበጥኩት ዘፈን፣ ያላጠናሁት ባህል፣ ያልጎበኘሁት ብሔር የለም። ትንሽ የአዝማሪ ቅኝት አግኝቼ ነበረ፣ እነ አከምባሎ ጀርባ ደባድቦ ከንፈር ምናምን። ግን ይሄ መልክ ከመግለጽ ይልቅ ወደ ይፋዊ ትንኮሳ ያደላ ስለሆነ ለክፉ ቀን ካልሆነ በቀር አሁን መጠቀም ብልህነት ይጎለዋል። በቁንጅና ጉዳይ ላይ እውር ባል እንደሆነ እንጂ ደደብ ግን አይደለሁም። ራሴው ብሞክር ይሻለኛል። እነ ሞናሊዛ እነ ክሊዮጳትራ የቁንጅናን ጥግ ድንበር ያዙ ከተባለ የኔ ሚስት ወዲህኛውን ድንበር ለብቻዋ ተቆጣጥረዋለች። ማክዳ የቁንጅና መለኪያ ከሆነች የኔ ሚስት የአስቀያሚነት ሚዛን ነች። እሷን በማግባቴ ለአዳም ዘር በሙሉ ትልቅ ውለታ ነው ያልኩት። ይህ እንደ ትልቅ ሰማዕትነት ተመዝግቦልኝ በየዓመቱ አንድ ቀን በስሜ ሊከበርልኝ ይገባል። ለባለቅኔው ንገሩ። የቁንጅናን ወዲያኛውን ጥግ ማወቅ ካሻህ የሰማዕቱን ሚስት ተመልከቱ በሉ። ለጠቢቡ ሰለሞንም በወይነ ሐጸድ ሚስቱ ቆማልሃለች በሉት። ያቤንቺ ሚሳላት ሙሉ ቀንም ያንጎራጉርላት፣ በስሟም ድርሳን ይከተብ። የመማሪያ መጽሐፋት ቀሩ። ለፉንጋ መልከ ክፉ የኔ ሚስት አስረጂ ሆና ለልጆች መማሪያ ትሁን። ታዲያ ግን ምን ስል ነው ይችን ያገባሁት? በሆነው ባልሆነው በምክር የሚያንገላታኝ ወዳጅ ዘመድ ለምን ዝም አለኝ? ያኔ እሷን ያገባሁለት የሰው ልጅ ትልቅ አሻጥር እኔ እሷን ሳገባ ዝም ብሎ ማየት ሳይሆን አይቀርም። ገና ከእንቅልፌ እንደነቃው ያን ድብልብል ገላዋን ሳየው የኑሮ አስከፊነት ገጽታ ይታየኝ ይጀምራል። ከሁለመናዋ ግን እጅግ አድርጌ የምፈራውም ሆነ የምጠላው ምላሷን ነው። እሱ ነው እንዲህ ያድበለብላል። ከእሷ አይነጥለኝ ስላችሁ ምላሷ ላይ እሬት አለ። ስሜ አይቼዋለሁ። ምላሷ ላይ ነገር አለ። ምላሷ ላይ ቢላደን አለ። ምላሷ ላይ ሰይጣን አለ። መልኳ ያን ያህል አስከፊ አይደለም፣ በሰላሙ ጊዜ ማለት ነው። ግን ልክ አፏን መክፈት ስትጀምርና ያ ምላሷ እጥፍ ዝርግት ሲል መልኳ እንደ ጸደይ ግርዶሽ ጭንቅ ያሰኝ ይጀምራል። ያኔ ነው መሮጥ፣ የዛኔ ነው ማምለጥ። እንደውም ሳስበው እግዚአብሔርና ሰይጣን ተባብረው መሰለኝ የሰሯት። እሷ የተሰራች ቀን እግዚአብሔር ሲገጣጥማት የምላስ እጥረት ተፈጥሮ ስለነበረ ሰይጣን ኮንትራቱን ወስዶ በልዩ ዲዛይን ሰርቶ
አምጥቶ የገጠመላት ነው የሚመስለኝ። አበዛኸው አትበሉኝ እንጂ አፍ በቆመበት ጦር ይቆማል የሚል ብሂል የመጣው እሷን በቅርበት የሚያውቋት አዛውንት ብለው ሳይሆን አይቀርም ብዬ ጠረጥራለሁ። ታዲያ እንዴት አንድ ሰው ደግ ነገር ካፉ በስህተት እንኳን አይወጣም? ታዲያ አይኔን እንደገለጥኩ እሷ ሳትነቃ ማዛጋት ሳትጀምር የሰው ልጅ አፉን ዘግቶ እንዲያዛጋ እግዚአብሔር ለምን እንዳልፈጠረ ይገርመኛል። ቶሎ እነሳና እህል ውሃ ሳልቀምስ ወደ ሥራ ሮጣለሁ። ዛሬ ቀን አልተሳካልኝም። ምነው ውሽማህ ጋር አደርክ ይመስል ሾከክ ብለህ ትወጣለህ? ወይስ በጠዋት ደወለችልህ እንዴ? እንዴት አደርሽ አትለኝም? ጀመረች አለ ዘፋኙ። ለነገሩ እኔ ሚስቴ አትመስለኝም። መደበኛዋ ሚስቴ እረፍት ወጥታ እቺ በጊዜያዊነት ሥራ የተረከበች እንጂ አድሮ ሀያጅ እንጂ መስላ ነው የምትታየኝ። ምላሴ በጠዋት የማይንቀሳቀስ እባብ ነው። ዝም ብዬ በሩን ከፍቼ ሩጫ ጀመርኩ ወደ ሥራ። ከሰው ሁሉ ቀድሜ ቢሮ ገባለሁ፣ ሰንበት እንኳን ሳይቀር። በዚህም ይሆን በየዓመቱ ታታሪ ትጉህ ሠራተኛ እየተባልኩ እድገትና የደሞዝ ጭማሪ ያገኛለሁ። ሥራዬ ሚስቴን ትቼ የሚሸሸግበት ዋሻዬ ነው። ይህ የሰማዕትነቴ ሌላ አብይ አብነት ነው። ለምሳሌ ቤት ስገባ ታዲያ ለምሳ ሰዓት ወደ ቤት ስመለስ የባልነት ወጉ አይቀር መቼም ጆሮዬ ላይ በጥወትፌ ነው የምገባው። በዚያ ላይ ልክ ምሳ መብላት ስንጀምር ከራሴ አብልጬ ለእሷ ነው የማጎር፣ እፍተት አግኝታ ማውራት እንዳትጀምር ብዬ። ይህ ተከታታይ ጉርሻ ታዲያ እኔ ለእሷ ያለኝን መውደድ መግለጫ ሆኖ ተመዝግቦልኛል በእሷ ቤት። ምን ያደርጋል ታዲያ ምላሷን ይዘጋልኛል ያልኩት ጉርሻ አብዝቶ ያድበለብላት ይዟል። የምላሷ ክፋት ገላዋን ለገላዋ ተረፈ። ለዝምታ ለሰላም ለአርምሞ ያልኩት ጉርሻዬ ነው እንዲህ ያድበለበላት። አንድ ቀን አዝማሪ ቤት ነሽጦኝ የሰጠሁት ግጥም ነው።